አስተማሪ የፍቅር ታሪክ ተሰሓቦች አቲካ ረዲየላሁ አንሁ የሸሂዶች ሚስት ክፍል 9። አቲካ ሰይድና ዙበይር ወደ ቤት ሞቀ፣ ትዳርም ሰመረ። በደስታ ይኖሩ ሳለ አቲካ ሐዘኗን መርሳት ሳይሆን የሚሸፍኑላት ሰይድና ዙበይር ከልክ ያለፈ ውዴታ እንክብካቤ በመስጠት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ተንቢዮት ያለፉት ፊትና መዲና ውስጥ እንደ እሳት ተቀጣጠለ። ወንድሜን አልይን ብን አቡ ጣሊብን አልዋጋም በማለታቸው ብቻ ሰይድና ዙበይር ተቃውሞ ከፈቱባቸው። ገጠማቸው። መንገድ ላይ በአሰቃቂ ሁኔታ በአሚር ብን ጀመዝ ይገደላሉ። የሰይድና ዙበይር መንገድ ላይ ደማቸው ፈሰሰ። ሙጅሪሞችም ንጹህ ደማቸው ላይ ተረማመዱ። ሰይድና ዙበይር ባላሰቡበት ወቅት ነው የተገደሉት። አቲካ ፊት ጥቁር በዙበይርን ያስጀመርከኝን ፍቅር ሳታስጨርሰኝ እንደወጣህ ቀረህ በማለት ታነባ ጀመር። ለገደለውም ደግሞ በግጥሟ ስትጠይቀው ሳያስበው አድፍጠህ ከኋላው መጥተህ ገደልከው። ወጣቱን ታውቀው ነበር። ልገልህ ነው ብለህ ቀድመህ ብትነግረው ያማረ ሰይፉን አውጥቶ በተመሸልቅህ ብትሞሻለቁ ቢያገኝህ እጅ ሽባ ይሆን? ሙስሊምን ገድለህ የሸሂድን ደም ቀጥተህ ክፉ ነው። አቲካ ሐዘኗ ማዕበል መታት። ሌት ተቀን አለቀሰች። 3 ባል፣ 3 ፍቅር፣ 3 ትዝታ፣ 3 ሸሂድ። ሰይድና ዙበይር በዚህ ንግብርት ሰይድና ዙበይር ብዙ ንብረት ሳልነበራቸው ከሌላ ሚስት የሚወልዷቸው ልጆቻቸው አብደላ ወደ አቲካ መጥቶ አቲካ ሆይ አንቺ እናታችን ነሽ፣ የአባታችን ሐቅ ይገባሻል፣ ውርስ ተካፈይ ብሎ ሲጠይቃት የሰይድና የዙበይር ትዝታ ይበቃኛል ብላ እምቢ አለይ መለሰቻቸው። ተመልከቱ እዚህ ላይ የጠየቋቸው መለሰቻቸው። ያአላህ አብደላህ እቤት ሄዶ ተመልሶ ወደ አቲካ መጥቶ ድርሻዋን 600,000 ድርሃም አስረከባት። አብደላህ እናት እዚህ ላይ እናደንቃለን አይመስላችሁም? እናደንቃለን አይመስላችሁም? ሸሂድን የፈለገ እሷን ያግባ። ሰይድና አብደላህ ብን ዑመር አቲካ 3ኛ ባሏን አጣች። ሰይድና ዙበይርን ብን አዋም ብዙ ትዝታ የማይረሳ ቀናቶችን አሳይተዋት ነበር። ሐዘኗንም በዛ በለቀው
ግጥሟ ገለጸው ነበር። ነገር ግን ከዚህ ሁሉ ሐዘኗ ጋር የቀራት ላይ ፈገግ ብላ ሊያጽናኗት ሊመክሯት የለቀው እርሷ የአላህ ረህመት ሰፍኖባት በመናገር ትሸኛቸዋለች ነበር። ነገር ግን ሰዎች ተሰባስበው ሲሄዱ ቤት ውስጥ የሰይድና ዙበይር ድምፅ ካለ የባለቤቷ ቤት ውስጥ ጥቁር ጭር ባለ ትዝታ ውቅያኖስ ውስጥ ትዋኛለች። ሰይድና ዙበይር አንድ ነገር ትተውላት ሄደዋል። ልብሳቸው ላይ የነበረው የሚወዱት ጥሩ ሽታቸው ነበር። አቲካ ምንኛች ሴት ነች! የሰይድና ዙበይርን ከመውደዷ የተነሳ ተሞቱም እንኳ የሚፈልጉትን ነገር አሟልታላቸዋለች። የተመኘችውን መስጂድ ሶላት እንደዛው ለመቆም ወስና ነበር። የባሏን ሐቅ ከሞተ በኋላ ያ ሰላም! የአላህ ወንድሞቼ እህቶቼ፣ በህይወት እያለን የባለቤቶቻችንን ሐቆች የማይሟላ ያድርገን። አሚን። ይቀጥላል። አላህ መልካም ስራቸውን ይቀበላቸው። የሀሊማን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላህ